በዚህ በኩል ሁለት ሰው ይታየኛል። ከሳቸው እንጀምራለን። እሺ አመሰግናለሁ። ለብልጽግና ማቀርበው ጥያቄ ምንድነው? የህገ መንግስቱ መሻሻል በተመለከተ እንደ መርህ ተቀብሎታል። ያንም ደግሞ በውይይት መሰረት በማድረግ እንደሚያሻሽል ገልጿል። ከሚሻሻሉ አንቀጾች መካከል አንቀጽ 39 በተለይም የመገንጠል መብት የሚለውን በተመለከተ እሱን እንደሚያሻሽሉ ነው። አሁን ባለው ተጨባጭ ጥያቄ አንስቶ ችግር እየተፈጠራለ ወይ? አሁን ከመገንጠል መለስ ያሉ ጥያቄዎች አለመከበር አይደሉም ወይ? ይህ ጥያቄ ለሌሎችም ስለሚሰራ ነው። ይህን ጥያቄ ሰላም ለኢትዮጵያ ነው የምጠይቀው። የመገንጠል ጥያቄ ኢትዮጵያ ችግር ነው ወይ? አሁን በተጨባጭ ምናየው ከወላይታ ነጻነት ግንባር እንደቀረበው ከዛ መለስ ያሉ ችግሮች አለመፈታት አይደለም ወይ? በዓለም ተጨባጭ ብንሄድ እነ ደቡብ ሱዳን፣ እነ ኤርትራ፣ እነ ፓኪስታን፣ እነ ባንግላዴሽ፣ ኢስት ቲሞር የተገነጠሉት የመገንጠል መብት በህገ መንግስታቸው ስላለ ነው ወይስ መብታቸውን ኤክሰርሳይዝ ባለማድረጋቸው ነው? ይሄ ነው ጥያቄ። አመሰግናለሁ። የብልጽግና ፓርቲ በእርግጥ አንቀጽ ቆጥሮ እቺን አንቀጽ ቀይራለሁ ብሎ ሐሳብ አላቀረበም። አንቀጽ 39ንም በሚመለከት በአንክሮ ያነሳ ነው። ለዘመናት ስነሳ የነበረው የብሔር ብሔረሰቦች በራስ እድል የራስን እድል በራስ የመወሰን በራስ የመተዳደር እድልን ያጎናጸፈ ህገ መንግስት ብለን እናምናለን። በመሰረታዊነት እኛ የምናምነው በጨፍላቂ አንድነትም አይደለም፣ በመገንጠልም አይደለም። ህብረ ብሔራዊ ብዝሃነትን ወይንም ህብረ ብሔራዊ አንድነትን፣ በአንድነት ውስጥ ልዩነት፣ በልዩነት ውስጥ አንድነትን ተቀብለን የምንሰራ ፓርቲ ነን። ስለዚህ ለሀገራዊ ምክክር ኮሚሽን በበላይነት ብልጽግና ፓርቲ የሚመራው መንግስት አቋቁሞ ተልዕኮ ተሰጥቶታል። ይሄ ተልዕኮ ከተሰጠ በኋላ ብልጽግና ፓርቲም የራሱ ሀሳቦችን ሌሎች ፖለቲካ ፓርቲዎችም እንዳቀረቡት ሁሉ አቅርቧል። ለዚህ ይህንን ተከትሎ የኢትዮጵያ ህዝብ ምን ይፈልጋል? የትኛው አንቀጽ እንዲቀየሩለት ይፈልጋል? ምን አይነት የፌዴራሊዝም አስተላለፍ ይፈልጋል? የክልሎች አወቃቀር እንዴት እንዲሆን፣ የቋንቋ እንዴት እንዲሆን ይፈልጋል የሚለውም በጥቅሉ ነው እያቀረብን ያለ ነው። ስለዚህ መገንጠልን ለብቻ ንቅል አድርገን እንቀይራለን የሚል አቋም የለንም። ምክንያቱም ጽፈን የምንሰጠው ስላይደለ እንደ ብልጽግና ፓርቲ ህዝቦች ባመኑት ጉዳይ የማስተዳደር፣ የመተዳደር፣ የመገዛት እንጂ ጽፈን የምንሰጠው ወይ ደግሞ ትክክል ነው ፍጹም ነው ብለን የምናምነው እንደሌለ ይሄንን ለማስመር ፈልጋለሁ። አመሰግናለሁ። እናመሰግናለን። ሰላም ለኢትዮጵያ ጥምረት። አመሰግናለሁ። ሰላም ለኢትዮጵያ ጥምረት አንቀጽ 39ን የብሔር ብሔረሰቦች መብት እንዲከበር እንሰራለን። ነገር ግን እስከ መገንጠል የምትለዋ ነገር እንድትወጣ ነው በማኒፌስቶአችን ጭምር ያስቀመጥ ነው። ይህ ምንድነው? የመገንጠል ሀሳብ ሲኖር ክልሎች ራሳቸውን ባይተዋር የማድረግ አዝማሚያ አለ። ኤርትራ ለምሳሌ እንውሰድ። ተገንጥላ ከሄደች በኋላ ዛሬ ለኢትዮጵያ ብሔራዊ ፈተና አይደለም እንደ የሆነችው አሁን ኢትዮጵያ እኛም ባደረግነው ዳሰሳ ጥናት አገራዊ አንድነት ተሸርሽሯል። ይህም የመጣበት ብሔሮች ራሳቸውን እንደ ሀገር እየቆጠሩ ነው። አንድ ሀገረ መንግስት ነው ያለን። በዚህ ሀገረ መንግስት ውስጥ ሁሉም ዜጋ ሁሉም ብሔር መብቱ ተከብሮ እንዲኖር ማድረግና ይሄን ሐሳብ ማሰብ የለብንም እኛ ኢትዮጵያውያን። ኢትዮጵያ ታላቅ ሀገር የነበረች ነች፣ ማደግ አለባት፣ በዓለም ላይ ታዋቂ መሆን አለባት። ግን የመገንጠልን ጥያቄ ይዛ አስቀምጠን ነገ የሚፈጠረው ነገር አናውቅም። ሁሉም ብሔረሰብ ልገንጠል ብሎ ሊነሳ ይችላል። ከኤርትራ ተሞክሮ መውሰድ መቻል አለብን። ከዛ በኋላ ስንት ጦርነት ውስጥ ነው የገባነው? ኤርትራ ጋር የ92ቱን ጦርነት ማንሳት ይቻላል። አሁን የሰሜኑ ጦርነት ማንሳት ይቻላል። አሁን ላይ በዚህ ሰዓት ላይ የሆነ ነገር ማንሳት ይቻላልና የመገንጠል ጥያቄ ፈጽሞ ለኢትዮጵያውያን ያስፈልጋል የሚል እምነት የለንም። ይሄን ደግሞ በደንብ በማኒፌስቶአችንም ያሰመርንበት ጉዳይ ነው። በዚህ መልኩ ቢታይ ስናት አባውት መብት ኤክሰርሳይዝ የማድረግና ያለማድረግ ጉዳይ አይደለም። ሀገራዊ አንድነትን ሀገረ መንግስቱ የማጽናትና የማስቀጠል ጉዳይ እንደሆነ ተደርጎ ቢታሰብ ይሄ ማለት የብሔረሰቦችን ቋንቋ፣ ባህል፣ ወግ፣ አንድነትን የሚሸረሽር ጉዳይ አይደለም። ቢያንስ በአንድ ሀገር ውስጥ ሆነው አካታች የሆነ ተመጣጣኝ የፌዴራል ስርዓትን ተግባራዊ ብናደርግ ከፓርላሜንታሪ የፌዴራል ስርዓት ወደ ፕሬዚደንሻል የፕሬዚደንት ስርዓት ብንቀይረው አጠቃላይ ህገ መንግስቱም መንፈሱም ስለሚቀየር በዛ ልክ ብንሄድ አሁን የምናያቸው ግጭቶችም አይኖሩም። ሰላም፣ ማረጋጋት ማስፈን ይችላል ብለን እናስባለን። እናመሰግናለን።
እናመሰግናለን። ወደ ቀጣይ ጥያቄ እናልፋለን። እሺ አመሰግናለሁ። እንጠይቀው ገዥውን ፓርቲ ብልጽግና ነው። ብልጽግና ላለፉት 7 ዓመታት ሀገር እየመራ ነው የቆየው። በአሁን ሰዓት ላይ በታጣቂዎች እንዲሁም በተደራጁ የተለያዩ ጋንግስተሮች ከፍተኛውን የሰብአዊ መብት ጥሰት እየተፈጸመ ነው ያለው። አሁን ብልጽግና ድጋሚ ቢመረጥ ወደፊት ህግን ለማስከበር ምን የሚወስደው የተለየ ነገር አለ? ሁለተኛ ተፈናቃዮች ላይስ በቦታቸው ላይ መልሶ ከተለያዩ ክልሎችና ከተለያዩ ቦታ የሚፈናቀሉትን ወደ ቦታቸው ለመመለስ ያለው ቁርጠኝነትስ ምን ይመስላል የሚል ነው። እናመሰግናለን። ጥያቄው የቀረበው ለብልጽግና ነው። አመሰግናለሁ። ብልጽግና ፓርቲ ሀገርን የመምራት ኃላፊነት የተረከበበት ጊዜ የሚታወቅ ነው። አጠቃላይ ህገ መንግስትንና ህገ መንግስታዊ ስርዓትን አጣብቅኝ ውስጥ የከተተበት ሀገሪቱ የመበታተን አደጋ በተጋረጠባት ጊዜ ላይ ነው የሀገርን የመምራት ኃላፊነት የተረከበው። ስለዚህ ያደሩ ቁርሾች፣ በቀሎች ይሄ ጊዜ እየቆጠሩ የሚነሱት በእርግጥ በብልጽግና የተፈጠረ አይደለም። ይሄንን ሂደቶችን ግን ችግሮችን ለመፍታት በርካታ ሂደቶችን እንደሚታወቁት ተሄዷል። አንዱ የተቋማት ሪፎርም ነው። ስለዚህ የህግ በላይነትን ለማረጋገጥ የሚያስችሉ የፍትህ ተቋማት፣ የጸጥታ ተቋማት እነሱን ጨምሮ የሲቪል ማህበራት ሀብት ማያገኙበት ተንቀሳቅሰው የማይሰሩበት ሁኔታ ከነበረበት የህግ ማሻሻያዎችን ጭምር አድርጓል ብልጽግና ፓርቲ። ከዛ ውጪ ተቋማት ሰብአዊ መብቶች ኮሚሽንን ጨምሮ ሌሎች የዲሞክራሲ ተቋማት ነፃና ገለልተኛ ሆነው እንዲደራጁ ተደርጓል። በዚህም እንግዲህ ባለፉት ጊዜ ሲደርስ የነበረውን የቶርቸር ወይንም ከፍተኛ የሆነ ሰብአዊነት ላይ የሚደርሱ ኢሰብአዊ በደሎችን የመከላከል እነዚህን ደግሞ የተቋማት ሪፎርሞችን ጨምሮ በርካታ እርምጃዎችን ወስዷል። በዚህ የሚሰማሩ አስፈጻሚዎችን ተጠያቂ ማድረግ ስራዎችን ሰርቷል። ከዚህ ውጪ እንግዲህ በተለያዩ ምክንያት የተፈናቀሉትን በሚመለከት ባሉበትም መልሶ ደግሞ ከነበሩበት ከነባር ማህበረሰብ ጋር ተግባብቶ የሚኖሩበትን ምቹ መደላድል እየፈጠረ ባሉበትም ድጋፍ እየሰጠ እየፈጠረ መጥቷል። ከከፋበት ሀገርን የመበታተን አደጋ ከደረሰበት ተነስተን ነው አሁን ላይ ሆነን ውስን የሰላም ችግሮችን ውስን የልማት ችግሮችን ማንሳት እድል የፈጠር ነው። በዚህ ሁሉ ትግል መሆኑን ጥያቄውን ለመለስ የተመደበለትን ጊዜ አጠናቀዋል። እናመሰግናለን። ወደ ሌላ ጥያቄ እናልፋለን። እሺ አመሰግናለሁ። ጥያቄ ለኢዜማ ነው። ኢዜማ ባስተዋወቀው ፕሮግራሙ ላይ ዜጋ ተኮር ፖለቲካ እንደሚከተል ገልጸዋልና የፕሬዝዳንታዊ ስርዓቱን እንከተላለን ብላችኋልና፣ አንደኛ አሁን ያሉት የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤቶች አሉ። የፌዴሬሽን ምክር ቤት የኢትዮጵያ ብሔር ብሔረሰቦችና ህዝቦች ድምጽ ነው ተብሎ ነው የመጣውና የነዚህ ሁለት ምክር ቤቶች ዕጣ ፈንታ ምንድነው የሚሆነው እናንተ መንግስት ስትሆኑ? ሁለተኛ ለወላይታ ህዝቦች ንቅናቄ ፓርቲ ነው። እናንተ ክርክራችሁን ስታቀርቡ አሁን ያለው ህገ መንግስት አሁን ያለው ሁሉ ነገር ምንም እንከን የለሽ እንደሆነ አቅርባችኋልና የመገንጠልንም ጥያቄ ጭምር እንደምትደግፉት ገልጻችኋልና በእናንተ ቋንቋ ኢትዮጵያ ከአንድ ሀገር 99 ሀገር እንድትሆን ነው የምትሰሩት ማለት ነው? ይሄስ ነው ወይ ለኢትዮጵያ ህዝብ የምታቀርቡት አጀንዳ? አመሰግናለሁ። እሺ ወደ ምላሹ እንሄዳለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ነው። እናመሰግናለን። ጠያቂው የጠየቁት እንደገባኝ ከሆነ በፕሬዚዳንሻል ሲስተም ስታደርጉ አሁን ያሉት ምክር ቤቶች ዕጣ ፈንታ ምንድነው የሚሆነው የሚል ነው። እሺ እንደዛ ከሆነ እንግዲህ ያው በፕሬዚዳንሻል ሲስተምም ቢሆን ሁልጊዜም ምክር ቤቶች ይኖራሉ። የትም ሀገር ላይ አሰራር ነው። እነኚህ ምክር ቤቶች ህግ የማውጣት ስልጣን አሁንም አላቸው። በቼክ ኤንድ ባላንስ የሚሰሩት ነው የሚሆነው። የፌዴሬሽን ምክር ቤት አሁን ባለው ይዘቱ ይቀጥል ነው ብለን አናምንም። ምክንያቱም አሁን ያለው ከየብሔር ብሔረሰቡ ተወካይ መጥቶበት የፖለቲካ ውሳኔዎችን የሚወስን ነው። በእኛ ግን ህገ መንግስት ሲሻሻል በዚህ መልኩ ራሱ ምክር ቤቱ በዚህ መልኩ አይቀጥልም። የህግ መወሰኛ ምክር ቤት ይኖራል፣ ህግ የሚወጣ ህግ መምሪያ ምክር ቤት ይኖራል። በዛ መልኩ ሁለት ምክር ቤቶች ይኖራሉ። ፕሬዚዳንቱም በፕሬዚዳንሻል ሲስተም አሁን ባለው የትም ሀገር በሚሰራበት ሲስተም ይኖራል። አንዱ አንዱን ባላንስ የሚያደርግበት ቼክ ኤንድ ባላንስ ያለበት ሲስተም ነው የምናደርገው። ያንን የምናደርግበት ምክንያትም በነገራችን ላይ ቅድም ከተለያዩ ሰዎችም ጥያቄ ሲነሳ ነበረ። ዲክታተርሺፕ አይመጣም ወይ የአንድ ስልጣን ወደ አንድ ቦታ መጠቅለል አይመጣም ወይ ተብሏል። አሁን ባለው ስርዓት ፓርላሜንታሪ ሲስተም ስለተከተለ ወይም ፕሬዚዳንሻል ሲስተም ስለተከተለ ብቻ ዲሞክራሲያዊ ነው ማለትም አይቻልም። ሁላችሁም እንደምታውቁት አዶልፍ ሂትለር እና ሙሶሎኒ ፓርላሜንታሪ ሲስተም ያመጣቸው መሪዎች ናቸው። እነ ኢንዲራ ጋንዲ በፓርላሜንታሪ ሲስተም መጥተው
ባልተለመደ ሁኔታ ህንድ ውስጥ ባልተለመደ ሁኔታ የዲክታተርሺፕ ለ2-3 ዓመት የቆየ መብቶችን የመገደብ ነገር ታይቷል። ግዴታ ያንን ስለተቀየረ ያ ይመጣል ብለንም አናምንም። እኛ በዋናነት ቅድም ባልደረባዬ እንደተናገረው የአንድነት ስሜት እንዲፈጥር ስንል ሁሉም ኢትዮጵያ የሚመርጡ ሲስተም የሚመርጡት ሰው የአንድነት ስሜትን ያመጣል ብለን ያመጣነውና ምክር ቤቶቹ ይቀጥላሉ። የህግ ማውጣት የህግ መወሰን ስልጣናቸው ይኖራል። ፕሬዚዳንትም ይኖራል። በቼክ ኤንድ ባላንስ ሰዓት አጠናቀዋል። የወላይታ ህዝቦች ነጻነት ንቅናቄ መጀመር ይቻላል። እሺ አመሰግናለሁ። ምናልባት የተጠየቅነው ጥያቄ አሁን ያለው ህገ መንግስቱ ምንም አይነት ችግር የለበትም፣ በሱ ማስቀጠል እንፈልጋለን ብንመረጥ ብናሸንፍ የሚል ሀሳብ ቀርቧል የሚል ነው። ያንንም ምናልባት እኛ አሁን ያለው የህገ መንግስት ችግር ሆኖ የታየን የአፈጻጸም ክፍተቶች እንዳሉበት ያው በአቅም ማነስ ሲተረጎም የሚታዩ ክፍተቶች እንዳሉበት ነው እንጂ ኢትዮጵያ እንደ ኢትዮጵያ 99 ቦታ እንድትቆራረጥም እንድትበታተንም የኛ ዓላማም እቅዳችንም አይደለም። ዞሮ ዞሮ አንቀጽ 39 የሚሆነው የመጨረሻ አማራጭ ነው። የመጨረሻ አማራጭ ነው። ሰው ማንም ኢትዮጵያዊ የሆነ ወይም ህብረ ብሔራዊነት አንድነቱን ያስጠበቀ ማንነት ያለው ብዙ የተለያዩ ጥያቄዎች ሊኖሩት ይችላሉ። ቅድም እንደተገለጸው በጥያቄው መሰረት ምላሽ እያገኘ እየተፈታለት የሚሄድ ከሆነ አንቀጽ 39ን የመጠቀም ግዴታ የለበትም። አማራጭ ሲታጣ የመጨረሻ ደረጃ ሲደረስ የሚካሄድበት አማራጭ ሊሆን ይችላል የሚል ሐሳብ እንጂ ኢትዮጵያን የመከፋፈል የመገነጣጠል ሐሳብ የለንም የሚል ሐሳብ ምላሽ ነው ያለኝ። ጥያቄ ለኢዜማ ነው። እሱ ምንድነው ህገ መንግስቱን ማሻሻል ዙሪያ ላይ ህገ መንግስቱን የሚያሻሽሉት ከህገ መንግስቱ ውጪ በሆነ መንገድ ነው ፕሮግራማቸውን ሲያስታውቁ። ይሄንን ህገ መንግስት ለማሻሻል ከህገ መንግስቱ ውጪ ከሆነ ይህ ህገ መንግስታዊ አይሆንም ወይ? ህገ መንግስታዊ መሰረታችሁስ ምንድነው? ከህገ መንግስቱ ውጪ በሆነ መንገድ ህገ መንግስቱን ሊያሻሽል የሚያስችላችሁ ነገር ለማለት ነው። አመሰግናለሁ። እሺ በጣም ጥሩ ጥያቄ ነው። ጥሩ ኮንሰርን ነው። የፓርቲያችን መሪ ቅድም ሲያቀርቡ እንደነበረው ህገ መንግስት በህዝቦች ለህዝብ የተፈጠረ እንጂ ህዝብ ለህገ መንግስት ተብሎ የተፈጠረ አይደለም። ህገ መንግስቱ አንቀጽ 104 እና አንቀጽ 105 በአጋጣሚ ወይም ዴሊብሬትሊ ታስቦበት ከዚህ ቀደም የነበረው ስርዓት በጣም ሪጅድ እንዲሆን ማስተካከል ከባድ እንዲሆን አድርጎ ነው ያደረገው። ስለዚህ ያን ተቀብለን ለዘላለም እንኖራለን ማለት ነው እንዴ? አይደለም። ቅድም ስንጠቅስ እንደነበረው ኢትዮጵያ ውስጥ ያሉ ችግሮች ሁሉ መንስኤ ይሄ ህገ መንግስት ነው። አንዳንድ ሀገራት እንደዚህ አይነት ዴድሎክ ሲያጋጥማቸው በሪፈረንደም ያደርጉታል። ለኢትዮጵያ ህዝብ ውይይቱን እናቀርብና የተከበርከው ኢትዮጵያ ህዝብ ወይ ከዚህ ቀደም የነበረው ስርዓት ህገ መንግስት ለማሻሻል እንዳንችል አድርጎ ቆልፎብን ስለሄደ በዚህ አንቀጽ ላይ ሪፈረንደም እንድታደርግ እንጠይቃለን ብለን እንጠይቀዋለን። ህገ መንግስት ማሻሻያውን አንድ ጊዜ በዚህ መልኩ ካልተሻገረው በስተቀር መቼም ህገ መንግስት እናሻሽል አንችልም። ቅድም የተከበሩ አወያይም ሲያነሱት ነበር። አንዳንድ አንቀጾች መሻሻል ይሄን አንቀጽ ጨምሮ ህገ መንግስቱ የሚሻሻልበት አንቀጽ ጨምሮ በጣም ሪጅድ ነው። በዓለም ላይ ከባድ ከሚባሉት ውስጥ ነው። ሁሉም ክልሎች ውስጥ ተቀባይነት ማግኘት አለበት። አንዳንዶቹ ደግሞ 2/3 ክልሎች ውስጥ ማጆሪቲ ቮት ማግኘት አለበት። ስለዚህ ከዚህ ቀደም የነበረው ስርዓት ስለቆለፈው ዘላለም እየተፈናቀልን አንኖርም፣ ዘላለም እየሞትን እያለቀስን አንኖርም። ብልጽግና ቅድም ሲያነሱ ሰምታችኋል። አሁንም ቢሆን ህገ መንግስቱ ለማሻሻል ምንም አይነት ቁርጠኛ አቋም የላቸውም። እኛ ግን የችግሩ መንስኤ ደርሰንበታል። አሁን ያለው ህገ መንግስት ነው። ይሄን ለማሻሻል ቅድም ህገ መንግስታዊ ሲባል በኃይል በምናምን አይደለም። ወንድሜ ሲያቀርበው ምናልባት በቤታችሁ ሆናችሁ የምትከታተሉ ሰዎች በዛ ሴንስ አንደርስታንድ እንዳታደርጉት እንፈራለን። ይህ ህገ መንግስታዊ ስንል በጉልበት በኃይል በነፍጥ አይደለም፣ ሪፈረንደም አንድ አማራጭ ነው። ምናልባት እዛ ላይ ስፔሲፊካሊ ባይገለጽም አንድ ጊዜ ግን ያን ዴድሎክ ለመሻገር ስንል ሪፈረንደም አድርገን ያንን እናልፈዋለን ብለን እናስባለን። ጥያቄውን ለመመለስ የተመደበላችሁ ጊዜ ተጠናቋል። ወደ ሌላ ጠያቂ እናልፋለን። ሌላ እሺ፣ አመሰግናለሁ። አንድ ጥያቄ ለኢዜማ ምናልባት የክልል አወቃቀርን በተመለከተ በሌላ ክልል የሚኖሩ ሌሎች ብሔር ብሔረሰቦችና ህዝቦችን በተመለከተ ከሚደርሱ ሁለት ነገሮች ይነሳሉ። አንዱ ስያሜያቸው የሚሰጣቸው ስያሜ የሚል አንስታችኋል። ሁለተኛ ደግሞ ምናልባት የመብቶች ጥሰት ሊሆን ይችላል።
የእናንተ ጥያቄ ስያሜውን መቀየር ነው ወይስ ለአጠቃላይ ለህገ መንግስታዊ ስርዓቱ መቀየር ምክንያት ይሆናል ብላችሁ ነው የምታምኑት? ምክንያቱም የኢትዮጵያ ብሔር ብሔረሰቦች አትሊስት በሌላ ክልል የሚኖሩት ሁለት መብቶች አለው ብሎ ሊትሬቸሮች ያስቀምጣሉ። የመጀመሪያው የግሩፕ መብትን በተመለከተ አንድ አካባቢ የሚኖሩ ብሔር ብሔረሰቦች በወረዳ በቀበሌና በዞን ራሳቸውን በራሳቸው ማስተዳደር በሌላ ክልል ውስጥ የማስተዳደር መብት አላቸው። ፕራክቲካሊም ብዙ የኢትዮጵያ ክልሎች ውስጥ ይሄ መብት በሌላ ክልል ለሚኖሩ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ተከብሮ ይሄ መብት ኤክሰርሳይዝ እያደረጉ ነው። ወራስ በሌላ ክልል የሚኖሩ ተበታትነው የሚኖሩ ከሆነ ደግሞ ቃሉን አዱ ነው በተለያየ ቦታ የሚኖሩ ከሆነ ደግሞ በህገ መንግስቱ የተጠበቁ ሰብአዊ መብቶች የመንቀሳቀስ የመስራትና ሌሎች መብቶች አሏቸውና እነዛም መብቶች እንዲከበሩላቸው ነው ጥረት መደረግ ያለበት ነው ወይስ ሐሳባችሁ ምንድነው? እሺ አሁንም ጠያቂው በጣም ግሩም ጥያቄ ነው ያቀረቡት። በነገራችን ላይ የኢትዮጵያ ህዝብ መረዳት ያለበት አንድ ነገር ብለን የምናምነው አሁን ባለው ስርዓት ኢትዮጵያ ውስጥ ክልሎች ለሆኑ ብሔሮች ተሸልመዋል። ባለቤትና ቅድም ስናቀርብ እንደነበረው ባለቤትና ነባር መጤ ሰፋሪ ተብሎ የተከለለበት በአጥር የተገደበበት ሀገር ነው። ነገር ግን እውነታው እንደዛ አይደለም። እነዚህ ሰዎች በሚኖሩባቸው ክልሎች ምንድናቸው? እዛ ሀገር ላይ መሪ መሆን አይችሉም። የፖለቲካ ተሳትፏቸው በቴክኒካል የተገደበ ነው። አንድ በኦሮሚያ ክልል የሚኖር ከአማራ ክልል ወይ ከትግራይ ክልል ወይ ከሲዳማ ሄደ ሰው ዳኛ መሆን ይችላል? ሜየር መሆን ይችላል? ከንቲባ መሆን ይችላል? መሪ መሆን ይችላል? አይችልም። እኛ ይሄንን እንቀይራለን ያለው የክልሎችን ክልልን ክፍለ ሀገር ማድረግ አይደለም ቁም ነገሩ። ክልሎችን ስናዋቅር እዛ ክልል ውስጥ አሁን ለጊዜው ቋንቋን ከግምት ውስጥ እናስገባለን። ነገር ግን አሰፋፈርን ከግምት ውስጥ በማስገባት አንድ ክልል ለአንድ ባለቤት አይሆንም። ኢዜማ ሲመረጥ መመረጡም አይቀርም። አንድ ክልል የአንድ ብሔር ባለቤት አይሆንም። እዛ ለሚኖሩ ማይኖሪቲስ የተሻለ መብት የሚሰጠው እኛ ያመጣነው ፕሮፖዛል ነው። ክልል በአሰፋፈር ሌሎችን የሀብት ክፍል ሌሎችን ታሳቢ ያደረገ መልኩ እናዋቅራለን። ስለዚህ ማይኖሪቲዎች የምንጠብቀው እኛ ነን እንጂ ብልጽግና ወይም አሁን ያለው የህገ መንግስት ስርዓት አይደለም ብለን እናምናለን። ከታዳሚዎች ጥያቄ የሚቀርብበትና የፖለቲካ ፓርቲዎች ምላሽ የምትሰጡበትን ምዕራፍ አጠናቀናል። ጥያቄ ያቀረባችሁ ታዳሚዎችንም ምላሽ የሰጣችሁ የፖለቲካ ፓርቲዎችንም እናመሰግናለን። አሁን ወደ ቀጣዩ ምዕራፍ የምናልፍ ይሆናል። ቀጣዩ ምዕራፍ የሚሆነው እዚህ የምትገኙ የፖለቲካ ፓርቲዎች እርስ በርሳችሁ አንዳችሁ ለአንደኛችሁ ጥያቄ የምታቀርቡበት ምዕራፍ ነው የሚሆነው። በንግግር ቅደም ተከተላችሁ መሰረት የወላይታ ህዝቦች ነጻነት ንቅናቄ ነው ጥያቄ ማቅረብ ቀዳሚ እድሉን የሚወስደው። መቀጠል ይቻላል። እሺ አመሰግናለሁ። እኔ ጥያቄ ማቅረብ የምፈልገው ለኢዜማ ነው። ፓርቲያችሁ ብዝሃነት ማለት ምን ማለት ነው ብሎ ያምናል? ብዝሃነት ማለት ምን ማለት ነው ብሎ ነው የሚያምነው ፓርቲያችሁ የሚል አንድ ጥያቄ ብቻ ነው ያለኝ። አመሰግናለሁ። ብዝሃነት ብዙ ትርጉም የሚያስፈልገው ቃል አይደለም። በእኛ እምነት ብዝሃነት ማለት የሐሳብ ብዝሃነት፣ በጣም በርካታ ሐሳቦች ያሉበት፣ ብዝሃነት ማለት የሃይማኖት ብዝሃነት፣ በርካታ ሃይማኖቶች ያሉበት፣ ብዝሃነት ማለት የቋንቋ ብዝሃነት፣ በጣም በርካታ ቋንቋዎች ያሉበት፣ ብዝሃነት ማለት የካልቸር የባህል ብዝሃነት ሊሆን ይችላል። በጣም በርካታ ብዝሃነቶች አሉ። የጾታ ብዝሃነት አለ፣ ወንድና ሴት አለ። ችግሩ ምንድነው? እናንተና ከዚህ በፊት የነበረው ወያኔ አሁን ደግሞ ብልጽግና ተመሳሳይ ሐሳብ ያላችሁ ብዝሃነት የብሔር ብዝሃነት ብቻ ስለሚመስላችሁ ሁሉን ነገር በአንድ ቋት ብቻ ስለምትከቱ ለዛ ነው ጥያቄ የሆነባችሁ እንጂ ብዝሃነት የሚለው ቃል አሻሚ ቃልም አይደለም። ኢትዮጵያ የብዝሃነት ያለባት ሀገር ነች ስንል እያልን ያለ ነው በጣም በርካታ ሃይማኖቶች የሚኖሩባት ሀገር ነች። ስለዚህ በኢዜማ እምነት የሃይማኖት ብዝሃነት መከበር አለበት። እያንዳንዱ ኢትዮጵያዊ የራሱን ሃይማኖት የመተግበር ፕራክቲካል የማድረግ ለሌሎች የመስበክ ሃይማኖቱ የሚያዘውን ስርዓት መፈጸም ይችላል እያልን ነው። ብዝሃነት የሃይማኖት ብዝሃነት ስንል እያንዳንዱ ኢትዮጵያዊ የካልቸር ብዝሃነት ያለበት ሀገር ስለሆነ የራሱን ባህል የማሳደግ የመንከባከብ በግሩፕም ሆኖ በግለሰብም ደረጃ ባህሉን የመንከባከብ የማሳደግ መብት አለው እያልን ነው በኢዜማ። ቋንቋ ኢትዮጵያ ብዝሃ ቋንቋ ሀገር ስለሆነች በጣም በርካታ ቋንቋዎች የሚነገሩባት ሀገር እንደመሆኗ በጣም በርካታ ቋንቋዎች ያሉባት ሀገር እንደመሆኗ ይህ የቋንቋ መብት መከበር አለበት። በግለሰብ ደረጃ ድረስ በነፍስ ወከፍ ደረጃ ግዴታ በግሩፕ ሁላ መሆን የለበትም። እኔ ቋንቋ ይከበርልኝ እስካልኩ ድረስ ለምን የወፍ ቋንቋ አይሆንም? መከበር አለበት ብለን ነው የምናምነው። አይደለም እንደ ኢትዮጵያ ያለ በጣም ውብ ቋንቋዎች ያለበት ሀገር። በተመሳሳይ ሌሎች ብዝሃነቶችም የፕሮፌሽን ብዝሃነት ያለበት ሀገር ነው ኢትዮጵያ። ብዝሃነትን ከአንድ ቋት አውጡት፣
በተለይ ፖለቲካ ላይ ስንመጣ ደግሞ በብዝሃነት የተዋብንና የተገመድን አንድ ህዝብ ነን። እንደ አንድ ህዝብ በጋራ የሚያኖረን ነገር ላይ እናተኩር እያልን ነው። ብዝሃነት ማለት በጣም በርካታ ኤሌመንቶች ያሉት መሆኑን ማስረዳት ፈልጋለሁ። ኢዜማ ጥያቄ ለመመለስ የተመደበላችሁ ጊዜ ተጠናቋል። ቀጣዩ ጥያቄ ማቅረብ ተራ የሚወስደው ብልጽግና ፓርቲ ይሆናል። ጥያቄያችሁን ማቅረብ ትችላላችሁ። አመሰግናለሁ። አንድ ጥያቄ ለኢዜማ ማቅረብ እፈልጋለሁ። ህገ መንግስቱ እንግዲህ የህዝቦች ቃል ኪዳን ሰነድ የህዝቦችን የዘመናት የማንነት መከበር የዲሞክራሲ ጥያቄን የመለሰ ህገ መንግስት ነው። ኤክስትራ ጁዲሻል በሆነ መንገድ ነው መንቀይረው ብለዋል። ይሄ አብዮታዊ በሆነ ቀዶ ይመጣል አይነት ይህን የማህበረሰብ ኮንትራት የሆነን ሰነድ ማድረጉ መረጋጋትን ያመጣል ብለው ያምናሉ ወይ የሚል ነው። ህገ መንግስታችን 1/3 ስለ ግለሰብ ሰብአዊና ዲሞክራሲያዊ መብት በሚያወራበት ኢቭን ይህንን ምርጫ ስናካሄድ ዜጎች በግላቸው በድምጻቸው መንግስትን የመመስረት ኤክሰርሳይዝ ሆኖ ሳለ ዜጎች ምንም መብት እንደሌላቸው የህዝቦችን የማንነት መብት ሳያከብር ፌደራሊዝሙን አፍርሶ እንዴት አይነት ስርዓት ነው የሚገነባው ለሚለው መልስ ፈልጋለሁ። አመሰግናለሁ። እናመሰግናለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ነው ጥያቄው የቀረበላችሁ። መቀጠል ይቻላል። በመጀመሪያ አድሬስ ማድረግ የምፈልገው ጥያቄዎች ላይ የተነሱ የቃላት አጠቃቀሞች እኛ ያላልናቸውን አንድ ጥግ ኢዜማን ለመወሸቅ የሚደረግ ጥረት የሚያዋጣ አይመስለኝም፣ ትክክልም አይመስለኝም። መጀመሪያ ሲጠይቁ ቀዶ መጣል ህገ መንግስት የሚል አንስተዋል። ኢዜማ በጣም በተደጋጋሚ እንደሚናገረው ከዜሮ መጀመር የዚች ሀገር መሰረታዊ ችግር ነው ብለን ስለምናምን አሁን ያለው ህገ መንግስት ቀዶ መጣል አለበት ብለን አናምንም፣ መሻሻል አለበት ብለን ነው የምናምነው። በመግቢያውም ወዳጄ ወንድሜ ያቀረበው በዛ መልኩ ነው። እኔም ጥያቄዎች ሲመልስ በዛ መልኩ ነው ያቀረብኩት። ማንነትን ሳታከብሩ ምናምን የሚለውም በተመሳሳይ ቅድም በመለስኩት ጥያቄ የሚመለስ ነው። ማንነት ብዝሃነት እንደ ኢዜማ የሚያከብር እዚህ ከተቀመጣችሁት ተፎካካሪ ፓርቲዎች ውስጥ የለም። በተለይ ደግሞ ብልጽግና ይሄንን የመናገር ሞራል የለውም ብዬ ነው ማምነው። ማንነትን አክብረናል በሚል በብሔር ባዋቀራችሁት ፖለቲካ ውስጥ ማንነትን ደፍጥጣችኋል፣ ኢትዮጵያዊነትን ደፍጥጣችኋል። እንደኔ ያለው ብሔር የሌለው ኢትዮጵያዊ በእናንተ ህገ መንግስት አሁን በጣም እንደ ቅዱስ መጽሐፍ በምታቀርቡት ህገ መንግስት እውቅና የለውም። ከአንድ ማንነት ብቻ ሳይሆን ወይም ከአንድ ብሔር ብቻ ሳይሆን ከበርካታ ብሔሮች የተወለደ ኢትዮጵያዊ በእናንተ ህገ መንግስት እውቅና የለውም። የግድ የአባትህን ብሔር ምረጥ ተብሎ የእናቱን ብሔር እንዲክድ ነው የምታደርጉት። በኢዜማ ኢትዮጵያ እሱ ይቀየራል። ኢዜማ ስልጣን ሲይዝ እሱን እንቀይራለን። ኢትዮጵያዊነትን እናከብራለን። የአንድን ሰው የቋንቋ ማንነት የካልቸር ማንነት እናከብራለን የሚል ነው መልሱ። አግላይነትን በተመለከተ ወንድሜ አንዱዓለም በጣም በትክክል አስቀምጦታል። ግን እንደው ለምሳሌ እንዲሆን በብዙ ሀገሮች ተሞክሮ ሀገሮቹን አፍርሷል። ሀገሮቹን ዲሴሜት ምንድነው እንዲገነጣጠሉ አድርጓል። ይህንን ማረም ያስፈልጋል ነው እያልን ያለ ነው። እናንተ አይነክ የምትሉት ህገ መንግስት እንደምትሉት ቅዱስ አይደለም። አየነው። ለምሳሌ ለትግራይ ህዝብ ቆም ያለ የሚለው ህወሓት ይህንን ህገ መንግስት ጠንስሶ በኢትዮጵያ ህዝብ ላይ የጫነው ህወሓት እንኳን የትግራይን ህዝብ እንዴት እንዳስፈጀው አየን። ለጦርነት እንደማገደው አየን። ብዙ አለቅን። የዚህ ሶርሱ ህገ መንግስቱ ነው። እናንተ ጭፍጫፊ ላይ ነው አሻሮ እንደሚቆላ ሰው ጭፍጫፊ ላይ ነው ላዩን ነው የምትገልቡት። እሱ መፍትሄ አያመጣም። መፍትሄ የሚያመጣልን ከስር መሰረቱ ይሄን ህገ መንግስት መቀየር ነው እያልን ነው። አመሰግናለሁ። ቀጥሎ ጥያቄ የማቅረብ እድልም የምትወስዱት እናንተ ናችሁ። ኢዜማ መቀጠል ትችላላችሁ። እናመሰግናለን። ጥያቄ የምናቀርበው ለብልጽግና ነው። እኔ እንግዲህ በተለያየ ምርጫ ክርክሮችም አያለው፣ ዛሬም አይቻለሁ። እንደ ብልጽግና እየገረመኝ የመጣ ፓርቲ የለም። እኛ 4 ደቂቃ ተሰጥቶን ህገ መንግስት ማሻሻያዎች ላይ የምናወራው አጥሮብን፣ ብልጽግና ዛሬም በ4 ደቂቃ ውስጥ ለአንድ መሶብ አገልግሎት እያወራ ነበር። ወጣቱ መዝናኛ ሰርተንለታል፣ ቶርቸር ቦታዎችን ዘግተን የተለያዩ መዝናኛዎች ገንብተናል ብሏል። ብልጽግና ማን የዚች ሀገር ችግር የመዝናኛ ችግር ነው ብሎ እንደነገረውም ግልጽ አይደለም። ወደ ጥያቄው ስናልፍ የራሳችሁ የፓርቲያችሁ ፕሬዚዳንት ራሳቸው በመደመር በሚለው መጽሐፋቸው የዚህ ሀገር ችግር አሁን የምንከተለው የብሔር ፖለቲካ ነው እያሉ
እናንተ መቼ ነው ይሄን ሐሳባችሁን አትሊስት ከኢትዮጵያ ሕዝብ አይደለም ከፓርቲያችሁ ፕሬዚዳንት መጽሐፍ ጋር ራሱ ማስታረቅ የምትችሉት ብለን መጠየቅ እንፈልጋለን። አንድ ችግር እንዳለ መጀመሪያም አንስተናል። ይሄ ችግር ምንድነው? ሰዎች እየሞቱ ነው፣ እየተፈናቀሉ ነው፣ ብዙ ችግር እዚህ ሀገር ላይ የተከሰተ ነው። የዚህ ችግር መንስኤው ምንድነው ብላችሁ ነው የምታምኑት? አልገባንም። እኛ የምናምነው ህገ መንግስቱ ነው ብለናል። የፈጣሪ ቁጣ ነው ብላችሁ የምታምኑት ለምንድን ነው እየተጋጨን እየተባላን ያለ ነው? የመጀመሪያው ጥያቄ ይሄ ነው። ቢያንስ ከመሪያችሁ መጽሐፍ ጋር አስተያየቱና ምላሽ ለኢትዮጵያ ህዝብ ዛሬ እንድትሰጡ እንፈልጋለን። ሁለተኛው ጥያቄያችን ቅድም ከህዝብ በጠየቀ ጥያቄ መነሻ ህገ መንግስቱ ሲረቀቅ አሁን ስራ ላይ ያለው ህገ መንግስት ሲረቀቅ በቂ የሆነ ውይይት ተደርጓል ወይ ስትባሉ አዎ ብላችኋል። አሁን ለኔ በጣም ግራ አጋቢ ነው። ይሄ 27 ዓመት እያላችሁ ስንት ዶፍ የምትወርዱበትን ስርዓት ዛሬ ለመጀመሪያ ጊዜ አሳታፊ የሆነ ውይይት አድርጓል ብላችሁ እያመናችሁ ነው ማለት ነው። የኢትዮጵያ ህገ መንግስት በቂ ውይይት ተደርጎበት የጸደቀ ነው ብላችሁ ካሰባችሁ 27 ዓመት የነበረው ስርዓት ግማሹ ዲሞክራሲያዊ ነበር ብላችሁ ነው የምታምኑት ማለት ነው። ሲጀመር ህወሓት ኢህአዴግ ዲሞክራሲያዊ ውይይት አድርጎ ይህን ህገ መንግስት አጽድቋል ብላችሁ ያላችሁበት መንገድ ምን እንደሆነ ለተከበረው ኢትዮጵያ ህዝብ እንድታስረዱ እንጠይቃለን። አመሰግናለሁ። በቅድሚያ የተነሳው የህዝብ አገልግሎትን ከማሳለጥ ጋር ተያይዞ በእርግጥ ጥያቄ አይደለም አስተያየት ነው፣ ግን እንደ አስተያየት አድሬስ ለማድረግ ፈልጌ ነው። አንደኛ መሶብ ዲጂታል አንድ ማዕከል አገልግሎት እና መሰል የተቋማት አገልግሎቶችን በሚመለከት የመንግስት አሰራር ግልጸኝነት፣ ተጠያቂነት ከሙስናና ጉበኝነት የጸዳ እንዲሆን ለህዝባችን የገባነውን ቃል እየፈጸምን ያለነው ስራ ነው፣ ተግባር ነው። ስለዚህ ይሄ ሊናናቅና ሊተች ይገባል ብዬ አላስብም። ከዛ ውጪ አሁን ለተለያዩ ቱሪስት መዳረሻነቶች እየዋሉ ያሉ ቦታዎችን በሚመለከት ትላንት ላይ ቶርቸር ሲፈጸምባቸው የነበሩ ቦታዎች ናቸው። ስለዚህ ይሄ የሀገራችን የጀርባ አጥንት የሆነውን የቱሪዝም ኢንዱስትሪን ከማስፋት አንጻር የተሰሩ ስራዎችን ከማጣጣል ውጪ እንደው በቁንጽል ከማየት ውጪ የዘለለ ነው ብለን አናምንም። ከዛ ውጪ የብሔር ፖለቲካ የሀገራችን ችግር ነው መደመር መጽሐፍ ይላልና ይሄን እንዴት ትቀበላላችሁ የሚለው አሁን እናንተ ያመጣችሁት የአንድነትን በሚመለከት ይሄ ስቲል የኢትዮጵያዊነት ህብረ ብሔራዊ አንድነት የብሔር ብሔረሰቦችን ቋንቋ፣ ማንነት፣ የራስን ዕድል በራስ የመወሰንን የሚያረጋግጥ ሳይሆን ከፈት ሲደረግ ልሞጥ ነው። እኔ ያመጣሁትን ተቀበል፣ የሚያስኬድ ቋንቋ ይሄ ነው፣ ማንነት ይሄ ነው የሚል ከመስጠት ባለፈ ለኢትዮጵያ ህዝብ የሚያበጅ በአንድነት ውስጥ ልዩነት፣ በልዩነት ውስጥ አንድነት ተቻችሎ ተከባብሮ እንዲሄድ የሚያስችል አይደለም። ቅድም በንግግሮች መካከል የተነሳውን ቢሆን ኢትዮጵያዊ በየትኛውም የኢትዮጵያ ክልል ተንቀሳቅሶ ስራ የመስራት ሀብት የማፍራት የመምረጥ የመመረጥ የማስተዳደር የመምራት የመንግስት ሆነ የግል ስራዎች ላይ ተቀጥሮ የመስራትን የሚከለክል የህግ ድንጋጌም ተግባራዊ አፈጻጸምም የለም። እዚህም እዛም ያሉ ህጸጾች እኛ ሙሉ ነው ብለን እንደ ብልጽግና አናምንም። ነገር ግን እነዚህ ችግሮች አሁን የፌዴራሊዝም በማድረግ ሂደቱን ፌዴራሊዝም ምንድነው የፕሬዚደንሻል ሲስተም በመከተል ወይንም ደግሞ የቀረቡትን ጨፍላቂ አንድነትን በማምጣት የሚረጋገጡ ናቸው ብለን አናምንም። ስለሆነም እኛ የብሔር ፖለቲካን በሚመለከት ሚዛን የሳቱ ነበሩ ብለን እናምናለን። አንደኛው አንድነት ነው። ይህ አንድነት ደግሞ ልሙጥ የሆነ አንድ ቋንቋ፣ አንድ ማንነት፣ አንድ ሃይማኖት ተቀበል ተብሎ የመጣ ነው። ሁለተኛው ደግሞ ጫፍ የረገጠ ልዩነት ነው። ከዚህ በፊት ሲደረግ የነበረው ትግል በኢህአዴግ ጊዜ ሲሻሻል ወደ የት መጣ? ወደ ብዝሃነትን አግኖ የማየት ወይንም ጫፍ የረገጡ ልዩነቶችን የማስፋት ስራዎች ተሰርቷል። ስለዚህ ይህንን አልተቀበልንም። መደመር መንግስትም ብልጽግናም የሚያምነው አንድነትን ህብረ ብሔራዊ አንድነት ብለን እንቀበላለን። ልሙጥ አንድነት ወይንም ደግሞ ፍጹም ልዩነት የሚል ጫፍና ጫፍ የረገጡ እሳቤዎችን አናራምድም፣ አናስኬድም። መደመር መጽሐፍም ከዚህ የተለየ ኮንሴፕት የለውም። ስለዚህ እኛ ያቀረብነው መከራከሪያም ከመደመር መጽሐፍም ከብልጽግና እሳቤም የወጣ ነው ብለን አናምንም። ከዛ ውጪ ከዚህ በፊት የነበረው ህገ መንግስት አሳታፊ ነበረ ወይ የተባለው ህገ መንግስት ሂደት ላይ ሲሻሻል በርካታ አካላት ተሳትፎበታል። የሚነሱ ህጸጾች ነበሩ። ስለዚህ ይሄ 27 ዓመት ችግሮች ሲፈጠሩ አሁን ላይ 30 ዓመት ብላችሁ ያቀረባችሁት በእርግጥ ቅድም ደመራችሁ ያቀረባችሁ የቤንሻንጉል የሐረር እና የትግራይ ክልል ህገ መንግስት እናንተ ያጽድቃችሁ አርቅቃችሁ የሰጣችሁ የምትሏቸው እኛ ሀገር የመምራት ሚና ከተረከብን ወደ 8 ዓመት ነው።
ስለዚህ ይሄንን ማቀላቀሉ ተገቢ ነው ብዬ አላስብም። ከዛ ውጪ ፍጹም ችግር የለበትም ሕጸጽ አይወጣበትም ሕገ መንግስቱ ብለንም አላቀረብንም። ሕገ መንግስቱ በህዝብ እንዲተች ህዝብ አስተያየት እንዲያቀርብበት የተለያዩ የፖለቲካ ተዋንያን በዚህ ሂደት ላይ አስተያየት ምክክር እንዲያደርግ እድሉን ዘርግተናል፣ ተቋም አቋቁመናል። ብልጽግና ፓርቲ ምላሽ ለመስጠት የተመደበላችሁ ጊዜ ተጠናቋል። እናመሰግናለን። ወደ መጨረሻው የፖለቲካ ፓርቲ እናልፋለን። ሰላም ለኢትዮጵያ ጥምረት ነው ጥያቄ ማቅረብ እድሉን የሚወስደው። መቀጠል ይቻላል። መልካም። እኔ ለሁለት ፓርቲዎች ነው ጥያቄ የማቀርበው። አንደኛ ለብልጽግና ፓርቲ ነው፣ ሁለተኛ ለኢዜማ ነው። ለብልጽግና ፓርቲ የማቀርበው ጥያቄ ህገ መንግስት መሻሻልን በተመለከተ ባለፈው በሀገራዊ ምክክር ኮሚሽን ላይ አጀንዳ ስብሰባ ላይ አቅርባቸዋል። በዚህ መድረክ ላይ ግን ሪሊ ህገ መንግስቱ ውስጥ የትኞቹ አንቀጾች ናቸው መሻሻል ያለባቸው? ምን አይነት የመንግስት ስርዓት የምትከተሉት ፓርላሜንታሪ ነው ወይስ ፕሬዝዳንታዊ ነው የሚለውን በግልጽ ለኢትዮጵያ ህዝብ ማሳየት አለባቸው። ምክንያቱም ሀገር የሚመራ ትልቅ ፓርቲ ነው፣ ትልቅ ሀብት ያለው ፓርቲ ነው። ስለዚህ ለምርጫ ሲመጣ ሲወዳደር የኢትዮጵያ ህዝብ ግልጽ የብልጽግናን አቋም ማወቅ አለበትና ምን አይነት የትኞቹ እንዲሻሻሉ የምትፈልጉት የሚለውን ማብራሪያ ብትሰጡ የሚል ነው። ለኢዜማ የማቀርበው ጥያቄ ያው ቅድምም ተነስቷል። በብዛት በተለያዩ መድረኮች የብሔሮችን ብሔረሰቦችን መብት እንደ ቡድን ማለት በምን አይነት ስርዓት ነው ማስጠበቅ ወይ ማስከበር የምትፈልጉት? ሌላው አሁን ያለው የፌዴሬሽን አወቃቀር እንዴት እንዲሆን ነው የምትፈልጉት? ለምሳሌ ሰላም ለኢትዮጵያ ጥምረት አሁን ባለው የፌዴሬሽን አወቃቀር ምንም የትም መድረስ አንችልም። ለምን? የፌዴሬሽኑ አባላት እኮ የክልል ፕሬዝዳንቶች ናቸው፣ የክልል አፈጉባኤዎች ናቸው። ኦልሞስት የገዢው ፓርቲ ተቋም ነው የሆነው። ይህ ተቋም ነው ህገ መንግስትን እየተረጎመ ያለውና በምን አይነት የፌዴራል አወቃቀር ስርዓት ነው አሁን ያለውን ችግር ልትቀርፉ ያሰባችሁት የሚል ጥያቄ ነው የማቀርበው። ለብልጽግና ፓርቲና ለኢትዮጵያ ዜጎች ለማህበራዊ ፍትህ ነው የቀረበው ጥያቄው። ከብልጽግና እንጀምራለን በኦርደሩ መሰረት። አመሰግናለሁ። የትኞቹ አንቀጾችን ነው የምታሻሽሉት የሚል ጥያቄ ነው። ያው እስካሁን ደጋግመን አንስተናል ጉዳዩን፣ በእርግጥ በድጋሚ መጥቷል ማለት ነው። ይህንን በሚመለከት በሆያ ሆዬ በቁርሾ ተነሳስቶ በስሜት ተነሳስቶ የሚቀየር ህገ መንግስት እንደሌለ ይሄም ዘላቂ መፍትሄ እንደማይሰጥ አጥብቀን እንደምናምን በተደጋጋሚ አንስተናል በዚህ መድረክም ቢሆን። ስለዚህ እኛ የምናምነው የህገ መንግስት ማሻሻያዎችን በሚመለከት አንደኛ ቅድም መግቢያ ንግግራችን ላይ እንዳነሳ ነው ህገ መንግስት ማሻሻያዎችን በሚመለከት በህገ መንግስቱ በራሱ በተቀመጡ የህግ አግባቦች እንዲቀየሩ እናምናለን፣ እንዲቀየሩ እየሰራን ነው። ስለዚህ ይሄ በርካታ ስራዎች እንደ ሀገር የተሰሩ ናቸው። ይህንን ሃንድል ሊያደርጉ የሚችሉ የሚሸከሙ ትከሻ ያላቸው ተቋማት እየተቋቋሙ ናቸው። ከዛ ውጪ ያደሩ ቁርሾች፣ ቅሞች፣ በደሎች እንዲካሱ ደግሞ የሽግግር ፍትህ ስርዓት ዘርግተን እየሰራን እንገኛለን። ከዛ ውጪ የብሔራዊ ምክክር ኮሚሽን ያቀረብናቸው አጀንዳዎችን እዚህ ዝርግፍ አድርጉና የኢትዮጵያ ህዝብ ይወቅ ማለት ብሔራዊ ምክክር ኮሚሽን አጀንዳ ቀርቦለታል። የቀረቡ አጀንዳዎችን ደግሞ ከተለያዩ ተቋማት በቀረቡበት አግባብ ነገ ለኢትዮጵያ ህዝብ ይፋ የሚያደርግ ነው የሚሆነው። ዱፕሊኬሽን ካልሆነ በስተቀር በህገ መንግስት እነዚህ አንቀጾች ይቀየራሉ፣ አይ ለምን ይቀየራሉ የሚል ክርክር እዚህ ለማንሳት አይደለም። ጊዜም የተሰጠን ጊዜም ለዚህ የሚጋብዝ አይደለም። ስለዚህ ብለን የምናምነው ህገ መንግስቱ በኢትዮጵያ ህዝብ በአጠቃላይ ህዝብ ተሳትፎ በፖለቲካ ተዋንያን ተሳትፎ እና በተቋቋሙ ተቋማት ውይይት ሀሳቦች ተሰብስቦ ይቀየራሉ፣ በዚህ ይመራሉ ብለን አምነናል። ለውይይት ኮሚሽኑ ለምክክር ኮሚሽኑ ያቀረብናቸው አጀንዳዎችን ግን እዚህ ዘርግፈን ለማስኬድ አይደለም። ኢትዮጵያ ህዝብ ያመነውን እንቀበላለን። የተቀበልናቸውን ደግሞ እድል የሚሰጠን ከሆነ ለመምራት በጥፍራችን ቆመን ለመምራት ዝግጁ መሆናችን እናረጋግጣለን። አመሰግናለሁ። እሺ፣ ብልጽግና ፓርቲ ጊዜውን አጠናቋል። የኢትዮጵያ ዜጎች ለማህበራዊ ፍትህ መቀጠል ትችላላችሁ። እናመሰግናለን። እኛ ከቀረበልን ጥያቄ አንጻር ምንድነው በተደጋጋሚ በተለያየ ጊዜ በተለይ ከብልጽግና ተወካዮች እኛን አህዳዊ እንደሆንን ፌዴሬሽን ስርዓቱን እንደምናፈርስ በተዘዋዋሪ ሲገለጽ እናያለን። ለኢትዮጵያ ህዝብ አሁን ማረጋገጥ የምንፈልገው የፌዴራል ስርዓቱ ይቀጥላል፣ ኢዜማም ቢመረጥ ማለት ነው። ነገር ግን አሁን ያለው አወቃቀር ግን ይሻሻላል፣ መሻሻልም አለበት። ቅድም ደጋግሜ እንደተናገርኩት አንድ ክልል ለአንድ ብሔር አንሸልምም። ነገር ግን አሁን ባለው ስርዓት አንዳንድ ችግሮች ያሉ መሆኑን ከግምት በማስገባት ህዝቡንም ጭምር አወያይተን ሪሻፍል እናደርጋለን። በዋናነት 4 መስፈርቶችን ያስቀመጠ የክልል ማዋቀሪያ ስርዓት አለን። አንደኛው መልክዓ ምድራዊ አቀማመጥን
ከግምት እናስገባለን። ተራራ፣ ወንዝ ወዘተ ሌሎች ሀገሮች የሚጠቀሙበትም ስለሆነ ማለት ነው። እሱን ከግምት እናስገባለን። የህዝብ አሰፋፈርን፣ አስተዳደራዊ ለልማት አመቺ መሆኑን፣ ቋንቋ፣ ባህልን፣ ታሪክን፣ የሀብት ስብጥርን ፍትሃዊነት። ለምሳሌ አንዳንድ ክልሎች የተፈጥሮ ጸጋ የበዛላቸው ይኖራሉ፣ አንዳንዱ ደግሞ ይሄ ያሌላቸው አሉ። ይህንን ግን ፍትሃዊ በሆነ መንገድ እንሸነሽነዋለን ማለት ነው። በፕሮግራማችን ላይ እንዳስቀመጥ ነው። አሁን እርግጠኛ ሆኜ የምነግራቸው አንዳንድ ክልሎች አሁን ባሉበት ቅርጽ አይቀጥሉም። ኦሮሚያ እና አማራ ክልል በጣም ኦቨር ላርጅ የሆኑ ክልሎች አሉ። እነሱ ለአስተዳደርም አመቺ ስላልሆኑ ከዚህ ቀደም ሲዋቀሩ አንድ ክልልን ለአንድ ብሔር ለመሸለም ሲባል ብቻ ሴንስለስ በሆነ መንገድ የተፈጠሩ ናቸው ብለን ስለምናምን ያንን እናስተካክላለን። ቅድም ለምሳሌ ስንል ለአስተዳደር አመቺነት እናለን። ኦሮሚያ ክልልን ብታዩት በጣም ብዙ በኪሎ ሜትር አቋርጦ አንዱ ከአንዱ ለመገናኘት ይሄዳል። አጠገቡ ሌላ ክልሉን አቋርጦ የሚሄድ ክልል አለ። ይሄ ሎጂካል ነው ብለን አናምንም። እናስተካክለዋለን እና አስተዳደራዊ አመቺነትን፣ የሀብት ስጥርን፣ ቋንቋን፣ ባህልን፣ ታሪክን ከግምት አስገብተን እናሻሽላለን። የፌዴራል ስርዓቱን ኢዜማ ያስቀጥላል። ግን ለግጭት እና ለመፈናቀል ለዜጎች መፈናቀል መንስኤ በሆነ መልኩ ሲሆን አመቺ በሆነ መልኩ እናሻሽላለን፣ እንቀይራለን። እናመሰግናለን። ይህንን ምዕራፍ አጠናቀናል። እዚህ ላይ ወደ መጨረሻው ምዕራፍ ነው የምናልፈው። የመጨረሻው ምዕራፍ በህገ መንግስታዊ ጉዳዮች ላይ የየራሳችን አቋሞች የምትገልጹበት የመውጫ ንግግር የምታደርጉበት ምዕራፍ ነው። ስለዚህ በመናገሪያ ቅደም ተከተላችሁ መሰረት የወላይታ ህዝቦች ነጻነት ንቅናቄ የመውጫ ንግግራችሁን ማድረግ ትችላላችሁ። አመሰግናለሁ። ክቡራንና ክቡራት ኢትዮጵያውያን ወህንን እንድትመርጡ የተሟላ ህገ መንግስታዊ አተገባበር ስርዓቱን መሬት ላይ በማውረድ አሁን እየተፈጸሙ ያሉ ውስብስብ የሆኑ ችግሮችን ለመፍታት እንሰራለን። በአጠቃላይ ህገ መንግስት የአዲሲቷ ኢትዮጵያን ለመገንባት መሰረት ለመጣል የሚያስችሉ በርካታ ድንጋጌዎችና ብዝሃነትን በተገቢው ማስተናገድ የሚያስችሉ ዓለም አቀፋዊ ህጎችን ድንጋጌዎችን የያዘ ህገ መንግስት በመሆኑ በውስጡ የተፈጠሩ ችግሮችን ለመፍጠር በተለይ በህገ መንግስቱ ላይ ሙሉ ሀገራዊ የጋራ መግባባት ለመፍጠር የሚያስችል ስራ በበቂ ሁኔታ ባለመሰራቱ ምክንያት ህገ መንግስቱ ዘብ የሆነ አካልን ማግኘት በዚህ ሰዓት አልተቻለም። በዚህ ምክንያት የተለያዩ አካባቢዎች ላይ የሚከሰቱ ችግሮች መፍትሄ ፍለጋ ይሄ ህገ መንግስታዊ በሆነ መልኩ የሚደረጉ መኳተኖች አሉ። እነዚህ መቆም እንዳለባቸው እናምናለን። የአንድ ሀገር መንግስት የመጀመሪያ ግዴታው በዜጎች ማንነቶች ይሁንታ የተደራጀውን ህገ መንግስት መጠበቅ፣ መከላከል፣ ማስፈጸም ነው። በሀገራችን ላይ እየታያሉ ግዙፍ ነው ውስብስብ ማህበራዊ፣ ኢኮኖሚ፣ ፖለቲካዊ ቀውሶች ሙሉ በሙሉ ህገ መንግስታዊ ድንጋጌ ከመሸራረፍ ጋር የተያያዙ ለብሔር ብሔረሰቦችና ህዝቦች ህገ መንግስቱ ያገናጸፋቸውን መብቶች፣ ነጻነቶችና ውክልናዎች ላይ ቅሬታ የነበራቸው ከረጅም ጊዜ ጀምሮ ተያይዞ የመጡ ዘውዳዊ አገዛዝ ናፋቂነት አስተሳሰቦች፣ የትምክህት የጥበት አባዜ የተጠናወታቸው አዳሪያን ቡድኖች የሚፈጥሩት ችግር ተከትሎ የሚፈታ ጠንካራ መንግስት ባለመኖር እንደዚሁም ራሱ አገሪቱን የሚመራው የህገ መንግስት ጠባቂ አካል በሚፈጥራቸው ህገ መንግስታዊ ጥሰቶች ምክንያት የተፈጠሩ እንጂ ከራሱ ከህገ መንግስቱ የመነጩ አለመሆናቸውን መላው ኢትዮጵያዊ ያምናል። አንድም ይህ ህገ መንግስት የህጎች እናት በባህሪው ጥቅል የሆነው ህገ መንግስት እሱን መሰረት አድርጎ የሚወጡ የክልሎች ህገ መንግስቶችን ጨምሮ የሚወጡ አዋጆች፣ ህጎች ለሰፊው ህዝብ ጥቅም ሳይሆን በመሳሳብ ላይ ለተመሰረተ ፍላጎት ምላሽ ለመስጠት ሲባል አለዚያም በአውጪዎች አቅም ማነስ ምክንያት በተፈጠረባቸው አተረጓጓምና አፈጻጸም ህጸጽ ምክንያት የፈጠሩት ሰጥ አገባ የሚፈታ ጠንካራ መንግስታዊ ስርዓት ባለመኖሩ የተፈጠሩ ችግሮች መሆናቸውን እናምናለን። በመሆኑም ፓርቲያችን እነዚህን እንከን የለሽ ህገ መንግስታዊ መርሆችና ድንጋጌዎችን በአግባቡ መተርጎም የሚችል ህገ መንግስት ጠባቂ የሆነ መንግስታዊ ተቋም እና አሰራር በመፍጠር ህገ መንግስቱ የሚመነጩ ህጎችና አዋጆች የሰፊውን ህዝብ መብት፣ ጥቅም፣ ፍላጎት በሚያማክል መልኩ እንዲከለሱ በማድረግ የተፈጠሩ ያሉ ችግሮችን በቀላሉ መፍታት እንደሚቻል በጽኑ እናምናለን። ለምሳሌ ለውስጣዊ ግጭት ህገ መንግስታዊ ምላሽ የመስጠት ብቃት ማነስ በአገር ደረጃ በሰፊው የሚስተዋል የሰብአዊ መብቶች አለመከበር፣ የውጭ ግንኙነትና ዲፕሎማሲያዊ ተግባቦት እጥረት፣ ከቀበሌ እስከ ፌደራል የሚታዩ አስፈጻሚ አካል አምባገነንነት፣ በተለይም በነጻና ገለልተኛ ተቋማት ላይ የሚስተዋል መንግስታዊ ጣልቃ ገብነት፣ ፍትሃዊ የሀብት ክፍፍልና የልማት አቅሞች ስርጭት ኢፍትሃዊነት፣ መንግስታዊ ፋይናንስ ግልጸኝነት ማነስ፣ የሀገሪቱ የተፈጥሮ ሀብት አጠቃቀም ስርዓት የኃይል አለመመጣጠን፣ ለህገ መንግስታዊ ጥያቄዎች የሚሰጥ ይህ ህገ መንግስታዊ ምላሽ የህግ የበላይነትን ለማስፈን የሚደረግ የሚስተዋል ውስንነት፣ የታችኛው እርከን ላይ የሚታይ ማን አለብኝነትና በስልጣን መባለግ፣ የተዛባ የንግድና ግብይት ስርዓት፣ የገበያ እጥረት፣
በማክሮ ኢኮኖሚ ማሻሻያ ምክንያት የተፈጠረ የገንዘብ ዋጋ ግሽበት፣ ኃላፊነትን የሚወስድ አካል ማጣት፣ 80 በመቶ የሚያለው ዜጋ አርሶ አደር የግብርና ግብዓት ድጎማና ኤክስቴንሽን ድጋፍ መንፈግ፣ እነዚህና መሰል ችግሮች በአገሩ ላይ ህገ መንግስት ያስቀመጣቸውን ዜጎችን መብትና ጥቅም ለማስከበር በሚያስችል ደረጃ ባለመሰራታቸው የተፈጠሩ ቀውሶች መሆናቸውን በደንብ እናምናለን። ከዚህም የተነሳ ትምህርት ወስደን እነዚህን ሳይሸራረፉ ሊፈጸሙ የሚችሉ ህግን መሰረት ያደረጉ ህጎችና አዋጆችን በማሻሻል ወህነን የተሟላ አገራዊ ስብዕና ያለውን የህገ መንግስታዊ ስርዓት ለመገንባት ጠንክሮ ይሰራል። ወህነንን ብትመርጡ ሰላም፣ ልማት፣ ዲሞክራሲ በአግባቡ ይመለሳል። እናመሰግናለን። የወላይታ ህዝቦች ነጻነት ንቅናቄ የመውጫ ንግግር የማጠቃለያ ንግግር ለማድረግ የተመደበላችሁን ጊዜ ያጠናቃችኋል። ቀጣዩ የመውጫ ንግግር የማድረግ ተራ ደግሞ የብልጽግና ፓርቲ ይሆናል። መቀጠል ይቻላል። አመሰግናለሁ። የተከበራችሁ የኢትዮጵያ ህዝቦች፣ መላው የሀገራችን ዜጎች፣ ኢትዮጵያ ብዙ ተስፋና እምቅ አቅም፣ ብዙ ድልና የረጅም ዘመን ታሪክ አላት። ነገር ግን የአቅሟን ያክል ውጤት፣ የእድሜዋን ያክል እድገት አላሳየችም። መለወጥ ሲገባቸው የተቸከሉ፣ መሻሻል ሲገባቸው ኋላ የቀሩ፣ መመለስ ሲገባቸው ያልተመለሱ፣ መሰራት ሲገባቸው ውለው ያደሩ ጉዳዮች አሉባት። ብልጽግና ኢትዮጵያ 6 መሰረታዊ ችግሮች ቀፍድደው የያዟት ሀገር ናት ብለን እናምናለን። እነዚህም የህብረ ብሔራዊነትና የአንድነት አለመጣጣም፣ ኋላ ቀርነትና ድህነት፣ ግጭትና ጦርነት፣ የጸና ዲሞክራሲያዊ የፖለቲካ ስርዓት አለመኖር፣ ያልተቋጨና ያልተግባባ የሀገረ መንግስት ግንባታ፣ በዛ ላይ የባህር በር ማጣቷ። እነዚህን ችግሮች በመቅረፍ የጸና የዲሞክራሲያዊ ስርዓት፣ የዳበረ ህገ መንግስታዊ ባህል፣ የሰመረ የሀገረ መንግስት ግንባታ እንዲኖር ትፈልጋላችሁ? ብልጽግናን ምረጡ። ሀገራችን ረጅም የመንግስትነት ታሪክ፣ በተጻፈ ወይም ባልተጻፈ ህግ እና ስርዓት የመተዳደር ሰፊ ታሪክና ባህል ያላት ቢሆንም በዘመናዊ መልኩ እንደ ሀገር ከተዋቀርን ጀምሮ የሀገራችን የፖለቲካ ጉዞ ስክነት የጎደለውና መግባባት የተሳነው ሆኖ ቆይቷል። ይህም ሊሆን የቻለው ባለፉት ስርዓትና በአንዳንድ የፖለቲካ ተዋንያን ከጊዜያዊ ግብና ስልጣን ቆይታ ባሻገር ዘላቂ ግብና ዓላማን ያነገበ አባወራን በማስነሳት ከሚገኝ ጊዜያዊ ድጋፍ አሻራን በማኖር የሚፈጠር ዘላቂ ለውጥን የሚተልም አካሄድ ባለመሄዳችን ነው። ከዚህም የተነሳ የጸና ዲሞክራሲያዊ ስርዓትና የዳበረ ህገ መንግስታዊነት በሚፈለገው ደረጃ መሬት ሳይዝ ቆይቷል። ብልጽግና የኢፌዴሪ ህገ መንግስት የብሔር ብሔረሰቦችን የዘመናት የማንነት መብት መከበር ለማረጋገጥና ህብረ ብሔራዊ ፌዴራላዊ ስርዓት እንደ መንግስት አወቃቀርም እንደ ሀገር ግንባታ መሳሪያም ለመተግበር ያቀደ፣ ለዜጎች ሰብአዊና ዲሞክራሲያዊ መብትን ያጎናጸፈ መሆኑን ያምናል። ህገ መንግስቱ ቀጣይነት እንዲኖረው በዘለቄታው የአገሪቱና የህዝቡን ፍላጎት እያስተናገደ እንዲሄድ ለማስቻል የጎደሉ ነገሮችን ለማሟላት፣ ለማቅናት ከማህበረሰብ እድገትና ከጊዜ ሂደት ጋር ተያይዞ የሚመጡ ለውጦችን ለማስተናገድ በተሻለ ሁኔታ የሀገሪቱ ህዝብ የተግባባበት የጋራ ሰነድ እንዲሆን ለማስቻል መሻሻል ይኖርበታል ብለን እናምናለን። ነገር ግን ከቀድሞ ታሪካችን ትምህርት በመውሰድ ሂደቱ አካታችና አሳታፊ በሆነ ብሔራዊ ምክክርና የህዝብ ውሳኔ እንዲሁም ህገ መንግስታዊ ሂደትን የተከተለ መሆን አለበት ብለን እናምናለን። እነሆ በኢትዮጵያ ታሪክ ወርቃማው ጊዜ ላይ እንገኛለን። ኢትዮጵያ ስብራቶቿ እየተጠገኑ፣ የኢትዮጵያ ምቅ ሀብቶች እየወጡ፣ የኢትዮጵያ ጂኦፖለቲካዊ ቁመና እየተቀየረ፣ ሀገር በምክክር በሽግግር ፍትህ ቁርሿን እየሻረች ነገዋን እየተለመች፣ ኢትዮጵያ በብዙ ነገሮች ራሷን የመቻል እቅዷን እያሳካች፣ የኢትዮጵያ ህልም እውን ሆኖ ሁለንተናዊ ብልጽግናን በኢትዮጵያ እንዲረጋገጥ ጉዞ በውጤት ተጀምሯል። የሀገራችን ህዝቦች በዚህ ሀገራዊ ምርጫ አብላጫውን ድምፅ አግኝተን የህዝባችንን ይሁንታ አግኝተን መንግስት ስንመሰርት የብዛ ቋንቋ ፖሊሲን እንተገብራለን። ገለልተኛ ተቋማትን እያጠናከርን እንሄዳለን። በሚቀጥሉት ዓመታት በትብብርና በፉክክር መካከል ሚዛኑ የጠበቀ ዲሞክራሲያዊ ስርዓት እንገነባለን። በመንግስት አካላት ተጠያቂነት የተረጋገጠበት የዲሞክራሲ ግንባታ ቁልፍ ጉዳይ መሆኑን እናምናለን። አጠናክረን እንቀጥላለን። በቀጣይ 5 ዓመታትም በኢትዮጵያ ሀገራዊ ምክክር ኮሚሽን መሪነት በሂደት የሚደረስባቸው ውሳኔዎችና ምክር ሀሳቦች ይኖራሉ ብለን ተስፋ እናደርጋለን። እነዚህንም ለህገ መንግስት መሻሻያ፣ ለፖለቲካ ስርዓት መሻሻያ፣ ለሰብአዊ መብቶች ማሻሻያ እንጠቀማቸዋለን፣ እንተገብራቸዋለን ብለን እናምናለን። ምልክታችን የስንዴ ነዶ ነው።
የስንዴ ነዶ የብር አመልካች ነው፣ የአንድነት አመልካች ነው፣ የትብብር አመልካች ነው። ብልጽግና ፓርቲ የማጠቃለያ ንግግር ለማድረግ የተመደበላችሁን ጊዜ አጠናቃችኋል፣ እናመሰግናለን። ቀጣዩን የማጠቃለያ ንግግር የማድረግ ተራ የሚወስደው የኢትዮጵያ ዜጎች ለማህበራዊ ፍትህ ነው። መቀጠል ይቻላል። አመሰግናለሁ። ውድ ኢትዮጵያውያንና ኢትዮጵያውያት፣ ሀገራችን ኢትዮጵያ በአሁኑ ወቅት ያለችበት የፖለቲካ ቀውስ፣ የማያቋርጥ አለመረጋጋትና የዜጎች ሰላም እጦት ምንጩ በቋንቋ ላይ የተመሰረተ የፖለቲካ መዋቅር መሆኑ የአደባባይ ሚስጥር ነው። አሁን ያለው ህገ መንግስት የኢትዮጵያን ህዝብ እንደ አንድ የፖለቲካ ማህበረሰብ ከመመልከት ይልቅ በጎሳና በቋንቋ የከፋፈለ መዋቅር በመዘርጋቱ ለዛሬው ሀገራዊ አንድነት መላላትና ደም አፋሳሽ ግጭቶች ዋነኛው መንስኤ መሆኑን መካድ እውነትን ላለማየት ዓይንን እንደመጨፈን ይቆጠራል። ይህ የፖለቲካ ስርዓት ዜግነትን ጨርሶ እንደሌለ በመካድ የወል ማንነት ወይም ብሔርን የሀገር ባለቤት በማድረጉ ባለፉት 30 ዓመታት በሚሊዮኖች የሚቆጠሩ ዜጎች በቁጥር አናሳ ከሆኑባቸው ቦታዎች በማንነታቸው ምክንያት እንዲገደሉ፣ እንዲፈናቀሉ፣ በገዛ ሀገራቸው እንደ ሁለተኛ ዜጋ እንዲቆጠሩ ባይተዋሮች አድርጓቸዋል። ህገ መንግስቱ ለሀገራዊ ሰላማችን ዋስትና መሆን ሲገባው ራሱ የግጭትና የመከፋፈል ሰነድ ሆኖ በማገልገል ላይ ይገኛል። የኢዜማ ህገ መንግስት ማሻሻያ መሰረቱ የዜግነት ፖለቲካ ነው። የህገ መንግስቱ አጠቃላይ መንፈስ ከልዩነት አጥር ወጥቶ ኢትዮጵያውያንን ሁሉ ያለምንም ልዩነት በእኩል የሚያይ የጋራ ራዕይ ይቀየራል። የሀገራችን ሉዓላዊ ስልጣንም የወል ማንነቶች የነጠላ ባለቤት ሳይሆኑ የሁሉም የኢትዮጵያ ዜጎች እንዲሆን ይደረጋል። ማንኛውም ኢትዮጵያዊም በመረጠው የሀገሪቱ ክፍል ያለ አንዳች የደህንነት ስጋት የመኖር ሀብት የማፍራት የመስራት የመምረጥና የመመረጥ መብቱ ይከበርለታል። አሁን ያለው የፓርላማ ስርዓት ጠቅላይ ሚኒስቴሮች በአንድ አካባቢ ህዝብ ብቻ ተወክለው ስለሚመረጡ የመላው ኢትዮጵያውያን ተወካይ እንዲሆኑ አያስችላቸውም። ኢዜማ ሲመረጥ በህዝብ ቀጥታ ምርጫ በሚመረጥ ፕሬዝዳንታዊ ስርዓት ይተካዋል። ፕሬዝዳንታዊ ስርዓቱ ዜጎች ቢያንስ በአብላጫ ድምፅ በቀጥታ የሚመርጡት የሀገር አንድነት ምሳሌ የሆነ መሪ እንዲኖረን ከማድረግ ባለፈ ፖለቲከኞችም ለአንድ ወገን ብቻ በመቆም የሚያስቡትን የፖለቲካ ስልጣን ሊያገኙ እንዳይችሉ በማድረግ ለሀገራዊ አንድነት ድልድይ ለመገንባት ጽኑ መሰረት ይሆናል። የህገ መንግስት ትርጉም ስልጣንን የብሔር ብሔረሰቦች ተወካይ ከሆነው የፌዴሬሽን ምክር ቤት አውጥቶ በባለሙያዎች የሚመራ ገለልተኛ የህገ መንግስት ፍርድ ቤት እንዲሰጥ እናደርጋለን። የክልሎች አወቃቀር በቋንቋ ላይ ብቻ መመስረቱ ቀርቶ መልክዓ ምድራዊ አቀማመጥን፣ የህዝብ አሰፋፈርን፣ ለአጠቃላይ ለአስተዳደራዊና ለልማት አመቺነትን፣ ቋንቋ ባህልና ታሪክን፣ የሀብት ስብጥር ፍትሐዊነትን እንዲሁም በዋናነት ለብሔራዊ መግባባት አመቺ መሆንን ታሳቢ ያደርጋል። ቋንቋ ሰዎች የመከፋፈያ የፖለቲካ መሳሪያ መሆኑ አብቅቶ የጋራ የማንነታችን ኩራት፣ የውበታችን ምንጭ እንዲሆን ይደረጋል። አማርኛ የፌዴራሉ የሥራ ቋንቋ ሆኖ መቀጠሉ እንደተጠበቀ ሆኖ ሌሎች ተጨማሪ የፌዴራል የሥራ ቋንቋዎች እንዲኖሩ እናደርጋለን። በተጨማሪም እያንዳንዱ ክልል ከራሱ የሥራ ቋንቋ በተጨማሪ አንድ ሀገራዊ ቋንቋን እንዲያስተምር በማድረግ ሀገራዊ ትስስርን እናጠናክራለን። ስልጣንን በጥቂት የብሔር ብልጣብልጦች እጅ አውጥተን በእውነተኛ ያልተማከለ አስተዳደር ወደ ወረዳና ቀበሌዎች እንዲወርድ እናደርጋለን። ይህ ያልተማከለ አስተዳደር ዜጎች በራሳቸው ጉዳይ ላይ ቀጥተኛ ውሳኔ እንዲሰጡ ያስችላቸዋል። የመሬት ስሪቱ የካድሬዎችና የደላሎች መጫወቻ መሆኑን የብልጽግና መሪዎች በአደባባይ ነግረውናል። እኛ ብንመረጥ ዜጎች ለዘመናት ከኖሩበት ቀዬ መጤ በሚል ትርክት እንዲፈናቀሉ ምክንያት የሆነውን አንድን አካባቢ ለአንድ ብሔር ብቻ የሰጠውን ህግ በማሻሻል መሬትን የመንግስት ነው በሚል የካድሬዎች መጫወቻና የሙስና ምንጭ ያደረገውን የመሬት ስሪት በመቀየር ለዜጎች መብት የሚያጎናጽፍ እናደርገዋለን። ክቡራትና ክቡራን መራጮች፣ በዚህ ምርጫ የሚቀርበላቸው አማራጭ ግልጽና አጭር ነው። ይህ አግላይ የሆነ የብሔር እና የቋንቋ ላይ የተመሰረተ ህግ በኢትዮጵያ እንዲቀጥል ትፈልጋላችሁ? መልሳችሁ አዎ ከሆነ ብልጽግናን ምረጡ። ነገር ግን በብሔሬ በቋንቋዬ ሳልመዘን ኢትዮጵያዊ ዜጋ በመሆኔ ብቻ መብቶቼ፣ ጥቅሞቼ ሊከበሩልኝ ይገባል ብላችሁ የምታምኑ ከሆነ ኢዜማን ምረጡ። የኢዜማ የምርጫ ምልክት ሚዛን ነው። ሚዛን የእኩልነትና የፍትህ ምሳሌ ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ የማጠቃለያ ንግግር ለማድረግ የተመደበላችሁ ጊዜ ተጠናቋል። ቀጣዩ የማጠቃለያ ንግግር የማድረግ ተራ ደግሞ የሰላም ለኢትዮጵያ ጥምረት ነው። መቀጠል ይቻላል። እሺ፣ አመሰግናለሁ። የተከበራችሁ የኢትዮጵያ ህዝቦች፣ ክቡራንና ክቡራን፣ ሰላም ለኢትዮጵያ ጥምረት ቢመረጥ ጥምረታችን ህገ መንግስታዊ ሀገረ መንግስት እንዲኖር ያምናል። በዚህ መሰረት በአጠቃላይ በሀገራዊ ምክክር ሂደትና ውሳኔ በመመራት ከታች ወደ ላይ በሚላተ ህዝቡና ሁሉም አደረጃጀቶች ንቁ ተሳትፎ ህገ መንግስቱ እንዳይሻሻል ዴድሎክ የሆነው
አንቀጽ 104 እና 105 በመጀመሪያ እንዲሻሻል በማድረግ ጠንካራ ሌሎች ድንጋጌዎች በተከታይ እንዲሻሻልና ጠንካራ ሀገረ መንግስት እንዲገነባ እናደርጋለን። ህገ መንግስታዊ ፍርድ ቤት በማቋቋም መብቶች እንዲከበሩና ሚዛናዊና ዘመናዊ ህገ መንግስት እንዲኖረን እንታገላለን። አገሪቱ በፌደራልና በክፍለ ሀገራት እንዲዋቀር የዞን መዋቅር ተሰርዞ ወረዳ፣ ቀበሌ፣ ማዘጋጃ ቤት፣ የአካባቢ አስተዳደሮች ሆኖ በህገ መንግስት እውቅና እንዲያገኙ እናደርጋለን። ማንኛውም ህግ የሚወጣው በህግ አውጪው ምክር ቤት ብቻ እንዲሆንና ህግ አውጪው የህግ አወጣጥ ስርዓቱ ወይም ቢል ኢኒሺዬሽኑ በዚያው ምክር ቤት በግልጽ እንዲወሰን እያንዳንዱ ህግ አወጣጥ ቀጥተኛ የማህበረሰብ ተሳትፎ እንዲኖር አሰራር እንዲዘረጋ እናደርጋለን። አስፈጻሚ የመንግስት አካላት ህግ ብቻ እንዲያስፈጽም፣ የዳኝነት አካሉም ህግ ብቻ እንዲተረጉም፣ አሰራራቸውም ነፃ ገለልተኛ እንዲሆን እናረጋግጣለን። ማንኛውም ህግ ሲወጣ ህጎች ለሁሉም በእኩል የሚሰሩ በህግ መገዛት ሳይሆን የህግ የበላይነት የተረጋገጠበት የሚያረጋግጥ የህዝቡን የሀገሪቱን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እንቅስቃሴዎችን ውጤታማ የሚያሳልጡ እንዲሆኑ እናደርጋለን። የሀገሪቱ የመንግስት ቅርጽ ፕሬዝዳንታዊ በማድረግ በመንግስት አካላት መካከል ግልጽ ስልጣን ክፍፍል እና ቁጥጥር እንዲሁም በመካከላቸው ቼክ ኤንድ ባላንስ ስርዓት በመዘርጋት የተረጋጋ ሀገረ መንግስት እንዲፈጠር እናደርጋለን። አገራዊ እድገትና አገራዊ አንድነትና የብሔር ብሔረሰብ ራስን ማስተዳደር ማንነት መብቶች ሚዛናቸው ጠብቆ እንዲከበርና አጠቃላይ አስተዳደራዊ ስርዓት እንዲሰፍን የልማት ጥያቄያቸው በተገቢ መንገድ ምላሽ እንዲያገኙ እንሰራለን። በኢትዮጵያ የፖለቲካ ፓርቲዎች አደረጃጀት በህገ መንግስቱ እንዲደነገግና የፓርቲዎች አደረጃጀት ውህደት ያመጡ ጠንካራ መድበለ ፓርቲ እንዲኖር እንሰራለን። የሀገራችን የምርጫ ስርዓት ተመጣጣኝ ውክልና ስርዓት እንዲሆን እናደርጋለን። የምርጫ ክልሎች በየክፍለ ሀገሩ እንዲደራጅ፣ የምርጫ ጣቢያዎች ከ500 እስከ 750 አመራጮች ቁጥር ይዞ እንዲዋቀሩ እናደርጋለን። የአካባቢ አስተዳደር ምርጫ በህገ መንግስቱ እንዲወሰንና ወቅቱን ጠብቆ እንዲከናወን እናደርጋለን። ዲሞክራሲ ተቋማት ግንባታ በከፍተኛ ትኩረት መስራት፣ የፖለቲካ ወገንተኝነት እንዲላቀቅ እናደርጋለን። ዲያስፖራ ጣምራ ዜግነት እንዲሰጣቸው በማድረግ ዜጎች ባለመሆናቸው ክልከላ የተደረገባቸው የህግ ገደቦች እናስቀራለን። ቡና የምልክታችን ነው። ስለዚህ ቡናን ይምረጡ። የቡና ተክል የምርጫ ምልክታችን፣ ሰላም ደግሞ ግባችን ነው። ሰላምን መምረጥ አዲስ አማራጭ ህገ መንግስታዊ ስርዓትን ይምረጡ። ቡናን መምረጥ ሰላምን ያስፍኑ። አመሰግናለሁ። እናመሰግናለን። ጊዜያችሁን አጠናቃችኋል። ሰላም ለኢትዮጵያ ጥምረት በስራ ላይ ባለው የኢፌዴሪ ህገ መንግስት ጉዳይ ዙሪያ ስናደርግ የነበረውን የክርክር መድረክ በ5 ምዕራፎች ስናደርግ የነበረውን የክርክር መድረክ አጠናቀናል። ተሳታፊ የፖለቲካ ፓርቲዎችን እና ደግሞ ከዚህ ከጀርባይ የምትመለከቷቸው ከተለያዩ የህብረተሰብ ክፍሎችና ሲቪክ ማህበራት በዚህ የክርክር መድረክ ላይ ለመታደም የመጡ ተሳታፊዎችን ሁላችሁንም እናመሰግናለን።